በወልድ ስም በመንፈስ ቅዱስ ስም አምናለሁ። አምኜም ጠላት የሰይጣንን እክደዋለሁ። ለዚህ ምስክሬ ማርያም ናት። ይድረስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች፣ አገልጋይ ካህናት ወንድሞቼ፣ እህቶቼ፣ ዘማሪያን አገልጋዮች በሙሉ ሰሞኑን ስለኔ በተለያዩ ሚዲያዎች የሚባሉ አሁንም እየተባሉ ስላሉ ጉዳዮች በአፋጣኝ መልስ መስጠት እንደሚገባ ባምንም ከሁለት ነገሮች አንፃር አዘግይቼዋለሁ። አንደኛ በጻድቁ አባታችን ገብረ መንፈስ ቅዱስ ገዳም ዙሪያ በተነሳው እሳት አዝኜ ስለነበር፣ ነገር ግን ማያንቀላፋው ትጉረኛችን እግዚአብሔር እሳቱን ፈጥኖ ስላጠፋልን አመሰግነዋለሁ። ሁለተኛ ተኝተው አፈር ተጭኗቸው ሕይወታቸውን ስላጡ ወገኖቼ ሐዘን ስሜት ውስጥ በመቆየቴ ለተጠየቅኩት ነገር መልስ ከመስጠት ታቅቤያለሁ። ዛሬ ግን ሶስት ነገሮችን ልነግራችሁ እወዳለሁ። አንደኛ ለሀገሩ እንግዳ እንደመሆኔ መጠን ብዙ ባይባሉም በሰራሁት ስህተት ብፁዕ አባታችን ብፁዕ አቡነ ዘካርያስ ታላቁ የጸሎት አባት በአባትና በልጅ መንፈስ ተነጋግረን የእርሳቸውን የይቅርታ ደብዳቤ በመጠባበቅ ላይ እገኛለሁ። በቅርቡም መልካሙን ሁሉ ዜና ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ልገልጽላችሁ፣ ልነግራችሁ፣ ልትሰሙም ግድ ይሆናል። በሁለተኛ ደረጃ የውግዘትና የእገዳን ልዩነት ጠንቅቃችሁ እንድታውቁልኝ ይፈልጋለሁ። ምእመናን እጅግ ስብራት ደርሶብኛል። እጅግ ይሄን የማይባል ስብራት ደርሶብኛል። ነገ ቆሜ ቤተክርስቲያንን ለማገልገል የሚያስችል መንፈስ እግዚአብሔር እንዲሰጠኝ ጸሎታችሁ ያግዘኝ። አሁንም ደጋግሜ ልናገር የምወደው ውግዘትንና እገዳን እነዚህን ለይታችሁ እንድታውቁልኝ። በሶስተኛ ደረጃ እንዲሁም የመጨረሻዬ ልናገር የምወደው በዳህላስ ቅዱስ ሚካኤል ቤተክርስቲያን ተገኝቼ አገልግሎት በመስጠት ላይ እገኛለሁ። የዳህላስ ቅዱስ ሚካኤል ቤተክርስቲያን ምዕመናንን ያከበረኝን ሕዝብ በክብር ወደ ሀገሬ እስከሚሸኘኝ ድረስ በየትኛውም ከተማ በየትኛውም ስቴት አገልግሎት እንደማልሰጥ ልነግራችሁ እወዳለሁ። ፖስተርም የለጠፋችሁ ወደፊትም ልትለጥፉ ያሰባችሁ ከዚህ በኋላ በየትኛውም ከተማ አገልግሎት ልሰጥ እንደማልችል ከወዲሁ ነግራችኋለሁ። ልጃችሁ ወንድማችሁ ሊቀ መዘምራን ቴዎድሮስ ነኝ። እግዚአብሔር ሀገራችንን ቤተክርስቲያናችንን ይጠብቅልን። መልካሙን ሁሉ እመኛለሁ። አለለኔ የተሻለ ነገር አለለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለለኔ የተሻለ ነገር አለለኔ የተሻለ ነገር አለለኔ የተሻለ ነገር ዛሬን ባዝን
ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር በእጄ የጨበጥኩት በድንገት ቢበተን ዙሪያዬን ቢከበኝ ያላሰብኩት ሐዘን እንባዬ በደስታ መቀየሩ አይቀርም እተማመናለሁ በጌታ ያላፍርም አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር ሀብቴን ልጄን ማታ እርሱ እንደወደደ የኢዮብ መከራ በኔም ከወረደ ራቁቴን መጣሁ እንዲሁ ሄዳለሁ ከዚህ የላቀውን ከእርሱ ጠብቃለሁ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር መከራው ቢከብደኝ ከዙፋን ወርጄ ከርስቴ ብሰደድ በአቤሴሎም ልጄ ቀኑ እስከሚነጋ አልፈራም ጨለማ ዳግም እለብሳለሁ የጽዮንን ግርማ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አሳዳጅ ቢያይል ጉልበቱ ቢጸና ተግዳሮቱ በዝቶ ወደኔ ቢያቅና የከበረው ድንጋይ አለ በወንጭፌ እቋቋመዋለሁ እርሱን ተደግፌ አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር በናባው ተራራ ቢሆን መቃብሬ ከነአን ባልገባ ከሕዝቡ ጋር አብሬም አለኝ በሰማይ ቤት እጅግ የከበረች በጆሮ ያልተሰማች በዓይንም ያልታየች አለ ለኔ የተሻለ ነገር አለ ለኔ የተሻለ ነገር ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር አቤቱ አምላካችን ሆይ አንተ በመላእክት የዝማሬ ባህር የተከበብክ የልባችን ንጉሥ ነህ። አንተ በሠራኸው ጊዜ ሁሉ በዙፋንህ ዙሪያ ምስጋና የማይሰማበት ሰዓት ከቶም የለም። እኛ ልጆችህንም ይህንን እንድናውቀው አደረግከን፣ አስጀመርከን፣ አስፈጸምከን። ክብርና ምስጋና ላንተ ይሁን ለዘለዓለሙ አሜን።